እና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። ቤተሰቦች እንግዲህ ዛሬ የመጣሁበት በአንድ ነገር መጥቻለሁ ማለት ነው። እሱ ምንድነው? ወዴት ነው ካላችሁ እኛ አረብ ሀገርን የሚያጠነጥን እኛ አረብ ሀገር ያለን ልጆችን የሚያጠነጥን ርዕስ ይዤላችሁ መጥቻለሁ። ታዲያ እናንተ ቪዲዮውን በጥሞና ተከታተሉት ስል በትህትና ጠይቃለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ያው ይሄ ቻናል የሰው ቪዲዮ ስለማያስተናግድ ነው። እንግዲህ እኔ በድምፄ ልንገራችሁ ማለት ነው። ምንድነው ካላችሁ እንግዲህ እችጌ ጤነሽ ነው የምትባለዋ ልጅ ብዙዎች አይታችኋታል። ቲክታክ ላይ ቪዲዮዋ በጣም እየተዘዋወረ ነበረ ማለት ነው። ዩቲዩብም አንዳንድ ልጆች እየሰሩበት ነበር እና በጣም ያሳዘነኝ ነገር ስትናገር ሰምቻት ነው ማለት ነው። እና ያው እንደኛ እንደማንኛውም ረጅም አመት ስደት አመት ቆይታለች። ያሳዝናል። ብቻ የስደት መጨረሻው ይሄ መሆኑ በጣም ያሳዝናል። እንግዲህ ይቺ ልጅ እድሜዋ በጣም ሄዷል። እኔ የምለፋው እስካሁን ስለፋ የነበረው አንድ ልጅ ቢኖረኝ በጣም ደስ ይለኝ ነበረ ልጅ ባገኝ እያለች እያወራች ነበር። እውነት ለመናገር እኔ ግን አልጠረጠርኩኝም ነበር። እንደዚህ ስትል ብቻ በጣም ተሰምቶኛል። ግን አረብ ሀገር ያለ ልጆች ብዙ ጊዜ የሆነ ነገር ሲያመን ቶሎ ብለን ሐኪም ቤት አንሄድም፣ ቶሎ ብለን ሀገር ቤት አንገባም። ዝም ብለን እስከሚብስብን እንቆያለን። እዛ መጨረሻ ላይ አደጋው የከፋ ነው የሚሆነው ማለት ነው። ስለዚህ እስኪ ስንቶቻችን እየታመምን አረብ ሀገር ላይ የምንሰራ፣ ስንቶቻችን እድሜያችን ከአቅማችን በላይ ሆኖ ስራ ሲደክመን እያመመን የምንሰራ በጣም ብዙዎችን። ይሄ ደግሞ አግባብ አይደለም። ማንም ቤት ሲኖረን ስንሰራ ነው የሚወደን። ከዛ ውጭ ቼክ የሚያደርገን ነገር የለም። ስለዚህ ሳንወድቅ ጥንቃቄ ማድረግ ያለብን የራሳችን ፋንታ ነው። እና ይቺ ልጅ እንግዲህ ያው ጤናዋ ላይ ችግር እንዳለባት ስትናገር የነበረ ቪዲዮ ነበር ማለት ነው። ብዙዎችን ቀልብ ስቧል። እንግዲህ ለምን አትወልጅም ብለው ሲሏት መጨረሻ ላይ ግን እንግዲህ ያው ማህፀን እንደሌላት ስትናገር ነው የነበረ ማለት ነው። የእውነት በጣም ያሳዝናል። ፈጣሪ ወይ ትዕግስት ውስጠኝ ነው ያላቅም እንደዚህ አይነት ወሬ ራሱ እውነት ቪዲዮውን ስሰማው በጣም ዘግድኖኛልን፣ በጣም ፈርቻለሁ። ነገር ግን ምን አለ መሰላችሁ እዩትላችሁ፣ በተለይ አዲስ ልጆች ስትመጡ ክሎሮክ አታብዙ፣ ክሎሮክ በጣም አታብዙ። አረቦች በነገራችን ላይ አንቺ እዚህ ጋር ወድቀሽ ብትንፈራፈሪ አይመለከታትም። ብር እየከፈለች ከሆነ ነፃ መሰለሽ ምሳሌ ይላል። ስለዚህ የሆነ ነገር ብትሄጂ ነገር ትኬትሽን ቆርጣ ትሳፈርሻለች። አንቺ ነሽ የምትጎጂው። ክሎሮክ ልንገራችሁ በጣም አታብዙ ጋይስ። ክሎሮክ በጣም መጥፎ ነው። ለአይን መጥፎ ነው። ለተለያየ ነገር ክሎሮክ በቃ አይፈቀድም። ግን አብዛኛዎቹ ልጆች በክሎሮክ እኔ አሁን አንዳንድ ቤት እሄዳለሁ። አሁን አልሄድም ሲጀመር ማለት ነው። እንሂድ ስትለኝ ማንም ቤት እግሬን አልነቅላትም ብሞት ማለት ነው ብሞት እና የሆነ ምክንያት አሳብቤ ነው የምቀረው። የሆነ ቤት እንሂድ ምናምን ስትለኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ክሎሮክ በጣም መጥፎ ነው። ክሎሮክ አታብዙ። እውነት እኔ ብዙን ጊዜ ካለ ዲቶን ችግር የለውም። ዲቶን ሽታው ዲቶን ችግር የለውም። ነገር ግን ክሎሮክ በጣም መጥፎ ነው ለተለያየ ነገር። ክሎሮክ ራሱ አስም ላለባችሁ ልጆች ክሎሮክ ጸጥ ነው የሚያደርጋችሁ በደቂቃ። ለምን ታበዛላችሁ? እነሱ የሚያመጡት ኦሪጂናል ክሎሮክ ነው። ምናልባት እነሱ የክሎሮክ ሽታ በጣም ደስ ይላቸዋል። ነገር ግን ከውሃ ጋር ራሱ መጨመር አለባችሁ። ዝም ብላችሁ በዚህ በደብ ነው የሚያመጡት እነሱ በጀሪካን ነው አገኘን ብላችሁ የምትደፉ ልጆች ለራሳችሁ ነገ ጧት ተጠየቁበታላችሁ። ሰው ስለዚህ ይሄ ነገርም አለ። እንደገና ይሄ ፍላሽ የሚባል እሱ ራሱ በጣም መጥፎ ነው። ፍላሽ እሱን ስትጠቀሙ ራሱ በጥንቃቄ ይሄ ጓንት መልበስ አለባችሁ። አንዳንዶች እኮ ሽንት ቤት ስታጥቡ ዝም ብላችሁ በቃ የሆነ የምትዘፈቁ ልጆች አላችሁ። እኔ አንዳንድ ቪዲዮ ሳይ በጣም ትዘጉኛላችሁ። ጽድት በሉ ማርያምን። ኢትዮጵያውያን እኛ ንጹዎች ነን። ጓንት ተጠቀሙ። ሽንት ቤት ስታጥቡ ጓንት ተጠቀሙ። ለምንድነው ዝም ብላችሁ ሽንት ቤት የምታጥቡት? የምሬን ነው የምላችሁ። አለ በየቤቱ አለ እንዴ። ስለዚህ እንደዛ ነው የምላችሁ ማለት ነው። እና እህቶቼ ጥንቃቄ አድርጎ ይቅርታ ለምታደርጉት ነገር ጥንቃቄ አድርጉ። ስደት ላይ ረዥም አመት የቆያችሁ ደግሞ ሳይመሽ ወደ ሀገራችሁ ግቡ። እንግባ ነው እንግባ። አንቺ ሳለሽ አይደል ተጎልተሽ ሰው የምታሚ አትሉኝም እንዴ? እና ይሄን ያለው ነገር ማለት ነው። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ ይብዛ። ብዙ ወሬ ያላወራባችሁም ያው ቻናሉን እያያችሁ ስላል አይደለም ብዙ አላወራባችሁም። ለማንኛውም ግን ሰላማችሁ በዚህ ትትረፍርፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። እንግዲህ አዲስ አመት እየመጣ ነው። ከወዲሁ መልካም ምኞቴን እመኝላችኋለሁ። በያላችሁበት የዓለም ዳርቻ ፈጣሪ ከእናንተ ጋር ይሁን። ጦርነት ኢትዮጵያ ይሄ አመት
ኢትዮጵያ ከጦርነት የምትላቀቅበትና እንዲሁም እኛ ደግሞ ከስደት ሄደን የራሳችን ህይወት የምንኖርበት እንዲሆን የእውነት እኔ ምኞቴ ነው። ማርያምን እኔ ከምንም በላይ ምንድነው የምትፈልገው ካላችሁኝ፣ ሰላም ነው የምፈልግ። ገንዘብ ምናምን አይደለም፣ ሰላም ነው የምፈልገው። ለሁሉም ነገር በትዳር በሁሉ ነገር ስትኖሩ በምትሰሩበት ሰላም ካለ ችግር የለውም። ዋናው ለሰዎች ትልቁ ሚና ሰላም ነው የሚጫወተው አይደል እንዴ? እኛ እኮ አረብ ሀገር ረጅም ዓመት የተቀመጥነው ሰዎቻችን ሰላም ስለሆን፣ ሰላም ባይሆኑ ግን ኮንትራታችን 2 ዓመት ነው። በቃ 2 ዓመታችን ጨርሰን እንሄዳለን። ግን ሰላም ካለ ምንም ችግር የለውም። የተሻለ ነገር ትይዛላችሁ፣ እንይዛለን። ስለዚህ አገራችንን ቢሆን ሰላሟን እንዲመጣልን ምኞቴ ነው ማለት ነው። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ምርጦች፣ ምርጣ ምርጦች። ይሄን ያለው ነገር ሺ ውዶች ማሮች፣ ቴንኪው አመሰግናለሁ ማለት ነው።